አኝ አዲሱ ቡዳ በስነ ስርዓት አያወራም እንዴ? ምንድነው የሚለው? አከገና ተላላፊ ነው፣ ቋንቋ አልለጠፈም። እኔ የምልህ ልጅቷ መብቷ ነው። ቦይ ፍሬንድ ከፈለገች ሚሊዮነር ነው የምፈልገው ማለት መብቷ ነው። ኧረ እባክህ አባቷ 50-60 ዓመት ያላመጣው ሚሊዮን ቢሊዮን እኛ ከየት አባታችን ነው የምናመጣው? ደግሞ ምን ኦፈር ታደርጊያለሽ ስትባል ሰምታታለህ? ራሴን አገርም እኮ መብቷ ነው። አንተ ሀብታም ብታገኝ ትጠላለህ? ሁሌ ሹገር ባገኘው አንዴ የምትለው በገዛ ሰውነቷ መብቷ ነው እንደፈለገች። ዳሪው ዛሬ ገና ደስ የሚል ነገር ተናገርክ። በቃ it's her body her choice። እንትን ቢሊዮነር ከፈለገች she deserves a billionaire okay? ተሽለጠለጠብን ሎጎ በጦር እንዲህ ነው ባህሪው ነው። በቃ ሽልጥልጥ ነው ሲፈጠር። በልጅ አልታደልኩም። ምን ታረጋ አንተ? አዲሱ ሙዳ ግን አሪፍ ነው። ሌሎች ሰላቢ ጓደኞቼ በመስለም ዘርፍ የትና ደርሰው ካፒቴን ሆኗል። እነዚህ የዱቄት ካፒቴን ነው። ቻው በእናትህ ተወኝ እንዴ! አዲሱ ሙዳ ደህና ነሽ? ለካ ገና ቋንቋ አለው ካላደረግሽም። ታዲያ እንደዛኛው ሙዳ ቦቅባቃ እንዳትሆኝሽ፣ ቆፍጠን ጠንከር፣ ጸበል ሲነካሽ ምናምን በቃ ግግብ እንትን ደግሞ እንዳታስጠቁር። ያኛው አስጠቋሪ ያስላሽ ነበር። አደራ እንደሱ እንዳትሆኝ። ረይመች ይሜ እያለኝ እኮ ነው እናንተ። እና ምን አዲስ ነገር አለ ግን? ምን እባክህ ሴቶች አፈልኩ ሚሊዮነር ቢሊዮነር ካልሆነ አናገባም እያሉ አይሰሌ ቆዩ እኮ። የድሮ ሴቶች ነበሩ እኮ ፈጣሪ የሚፈራ ስራ የሚሰራ ብላ። ያው እንደዛ የሚባል የለም። ገንዘብ ካለው ሴጣን ቢሆን ችግር የለባቸው። አታማን ምን አባን የምትለው? ወይ ኖ ኦፌንስ ቦስ። አረ ኖ ኦፌንስ። በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። ናውጣ እንዳቀርጹኝ ሰባዊ መብቴን እየጣስክ ነው። እንዳቀርጸኝ ዝጋ። ስማ አንተስ በግ መስለው የሰው ድንበር ጥሰህ ስትገባ ጽድቅ የሰራ እንደሚመስልህ? ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የነሱ መልክ አይቼ ነው በግ ለመሆን የወሰንኩት። ደግሞ ምንድን ነው ያስከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድን ነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን፣ በቃ አልቅሼ አስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁኝ? ስፔን ድንበር ነው። ስፔን ቪቫ ባርሳ። የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ። ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው። ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ። ዝጋ። ቆይ በመያዝ ምን ተሰማ? ምንም መክሸፍ ነው የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልንመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥም። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። የእናቴ ነው። እንዳለቀኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለቀኝ ሪያል ማድሪድ። እኔ ፈጣን ሯጭ ነኝ እያልኩ ነው። አባሮ በሽታው ላይ ይዘኝ እፍ ነው። አሁን ትናንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርዴን አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው መሰብሮ ነው ያልኩት። ይገርማል። እናሸንፋለሁ እያልከን ነው? ምን አይነት ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኮስ ጀምሬ እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ነው መቀደማቸው። እየሮጥኩ ለውሃ ሲጠማኝ እየሄድኩኝ ከባምባ ውሃ እየቀደውኝ እየጠጣሁ ብመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝ። ይኸውልህ ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሀል ላይ ቸገሬ ብርድ ይለኛል። ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያል ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበር። አስታውሳለሁ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት
በፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይታይም፣ መጨረሻ አይደክመኝም። እኔ ሮጦ ይጠጣል ሮጦ ነው የሚሉኝ። እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው። በቃ አሁን ሊድና እኔ ማለት ነው ከ2 ደቂቃ በኋላ ጥጃቸው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። ሰላም። አሁን ደግሞ አጠገቤ አንዲት ልጅ ትገኛለች። አንዳንድ ጥያቄዎችን እንጠይቃታለን። ወደፊት ማግባት የምትፈልጊው ምን አይነት ባል ነው? ምን አይነት ባል ቢኖርሽ ደስ ይልሻል? እስኪ ለእኛም ለተመልካቾቻችንም ንገሪኝ። ማግባት የማልፈልገው ልንገርሽ፣ አጭር ወንድ እኔ አልወድም። በቃ ዛታች ሆኖ ምናምን እንዲቀና ብሎ ወንድ ልጅ ቀና ብሎ ደስ አይለኝ፣ ዝቅ ብሎ ሳይ እንጂ ስትጀምር 5-6 ሜትር ነው ወንድ ልጅ እንዴ። ከፎቅ መለስ ሲል ከዛፍ ደግሞ በለጥ ሲል ነው ደስ የሚለው ወንድ ልጅ እንዴ። ስትጀምር ዛታች ያለ ሰው መሬት ያለ ሰው እኔ ማግባት አልፈልግም። ከፈለገ ጉንዳን ያግባ እንዴ። አጭር ወንድ ጊዜው አልፎበታል። ጊዜው ተቀይሯል። 2015 ከሆነ እንዴ ሁለተኛ ደግሞ ሁሉም ቦታ ጡንቻ ያለው ወንድ ቢሆን ደስ ይለኛል። ጡንቻ በጡንቻ ይሆናል፣ ቅርጽ በቅርጽ ይሆናል ምናምን፣ ሲክስ ፓክ ከጀርባ ከፊቱ ከጭንቅላቱ ምናምን ይሆናል አይደለ? እንደዚህ አይነት ወንድ በጣም ነው የሚመቸኝ። በተለይ ደግሞ ምላሱ ሲክስ ፓክ ቢኖረው ደስ ይለኛል። ሶስተኛ ደግሞ ይሄ ሀብት ምናምን ቢኖረው ምናምን ብዬ የማስብ ሰው አይደለም። ምክንያቱም ሼር በማድረግ አምናለሁ። ሼር አድርጎ አብሮ በማድረግ ስለማምን እሱም የራሱን ያለውን እስከ 40 እስከ 60 ቢሊዮን ብር ይዞ ቢመጣ እኔም ደግሞ የእሱን ነገር ሼር አደርገዋለሁ ማለት ነው። ስለዚህ ሼር አደርግን ማለት ነው። ያ አራተኛ ደግሞ አልጋ ላይ ከ1 ሰዓት እስከ 2 ሰዓት ቢቆይ ደስ ይለኛል። ተኝቶ አይደለም። እሺ ተመልካቾቻችን ከአማኑኤል ሆስፒታል የነበረን ቆይታ ይመስላል። አንተ አረ ከቅድም ጀምሮ ታክሲ እየመጣ ነበር። እኛ ስንመጣ እኮ እኛ ስለሚሰው ነው ቀረ። አረ ምን አይነት ጻዩ በላን ደግሞ እኮ እኔ ማለት እዛ ጋር ያለው መኪና አይቷል። አናግረን እኮ በቃ ካጋጨን እኮ እሺ በቃ እንከፍላለን። ታቋለ ዘመን ነው ምን ማላቆም ግን በቃ ጻዩ ከሚበላን አጋጭ እኮ አልዳፈርም። እንደዚህ ነገር እኮ አይመጣም። ምንድነው ትንሽ እኮ የሚደርስብን በቃ አናግረን ነው አጋጭተን እኮ በቃ ምን መሄድ እኮ ነው። ግን ምን ነው ጻዩ እዚህ ግደለን እንደሞት እንደቆይ ናኒ ወንድሜ አንዴ መጣን ቦታችን ያዘ። ወንድሜ ሰላም ነው? ሰላም ነው። እኔ ማለት እዚህ ለቡ ታቆለች እቺ ጋር ለቡ ጋር እቺ ለቡ አታደርሰንም? ሁለታችን ሁለት ብቻ ነን እኮ። ኧረ ንጉ ስራ የለም ነገር ያለው እኮ ድሮም በቃ በስማ በቃ አስነሽ በቃ ችግር የለውም። 400 ትከፍላላችሁ። እኔ ፊት ለፊት አልነበርኩ እንዴ? ካንተ ፊት ለፊት አልነበርኩ እንዴ? አንተ በእናትህ ጫማ 40 ቁጥር እኮ ነው ይናገራል እኮ። ካንተ ፊት ለፊት ምራቅ ነው ብቻ ነበር። ወንድሜ እኔ እናንተ ደግሞ ያቺን መኪና ጋጭተን ሞክራት እንዴ? አናት ይጋጭ